ሰላም አለይኩም። ምን ይዘጋሉ? አለይኩም ሰላም አትልም? እሺ ወአለይኩም አሰላም። እኔ ብዬ ነው ሰላምታ የምትመልስልኝ? ባይሆን እንዴ እንደናፈከኝ አቶሽ አናፍቅሽ። ወላሂ በጣም እንደናፈከኝ። ደግሞ ወደፊት ማለት አይደለ እንዴ እንዴት አትናፍቀኝ? ቆይ የወደፊት ስትይ ያው ምንሽ ነው? አሁን ጓደኛዬ አጎቴ ልጅ ወይም ክላስ ማለት ነው በቃ ከኒካህ በኋላ ይሻላል። ሄሎ ሰላም አለይኩም ውዳና ብቸኛው እህቴ። ወአለይኩም ሰላም። ምን ነው የደበረሽ ይመስላል? አይ አልደበረኝም፣ ትንሽ ደክሞኝ ተኝቼ ነው። ማሬ እንቅልፍ መተኛት ድህነት ነው ብዬ ስንቴ ነው ነገርኩሽ? በያን ተነስተሽ ነይና የለመድናት ቦታ ቆንጆ ቡና እንጠጣለን። እሺ ግን ባልኩሽ ሳልህ ደህና ነው? ውይ ሳልነግርሽ ያቺ ጓደኛሽ ምን ነው መምጣት አስለምዳን በዛው ጭልጥ ብላ ቀረሽ ብሎ እያለ ነበር ባይገርምሽ። ኧረ እመጣለሁ ይሙድ። ሰሞኑን እኮ የማዘር ጉዳይ አስጨንቆኝ ነው። እመጣለሁ። እሺ በቃ ጓደኛዬ ልዘጋጅ ነው የምሽ። እሺ ወይዘሮ ሀሊማ ቁርስ አቅርቢልኝ። ወይ ዋላሂ የኔ ውድ ናት። የውስጥ አዋቂ እኮ ናት። ምን እንደሚገርመኝ ታውቃላችሁ? የልቤን እስትንፋስ እናቴን ጀሊሉ ስለሰጠኝ አልሐምዱሊላህ። አላህዬ አንድ ነገር ብቻ አድርግልኝ። አግብቼ ወልጄ የልጆቼ እናት ሆኜ እናቴን ላስደስታት። እማ ደግሞ እድሜሽ ይርዘምና አስደስትሻል። የወደፊቱ ባሌ ደወለ። ወይ እማማ ሀሊማ አብዬ ደሞዝ አልተቀበለም እና ዛሬ ደግሞ የሰኞ ጾመኛ ነው እና ምግብ ሰርቼ ልጠብቀው ነበር። እኔ አንገቴ ይደፋኝ ልጅ ምን ልስጥሽ? ሽንኩርት ዱብ ፈልጌ ነበር። እና ምን አስፈራሽ ልጅ? ሰፈሩ እኮ በመተጋገዝ በመረዳዳት ይታወቃል። እሱማ እኮ ልክ ነው እማማ። በይ እንደውም ዛሬ እኔ ነኝ አባትሽን ማስፈጥርሽ። ኧረ አይሆንም እማማ፣ ነገ የምከፍለው ካልሆነ አልቀበሉትም። እንደውም በቃ ቸው ይቅር። ወላሂ እስኪ ከዚህ ችድት በይ። እኔ እኮ እናትሽ ማለት ነኝ። አለበለዚያ ታፋሽ ስትገብቼ ልምዝግ ነው ማለት ነው። ይኸው ለሌላ ቀን ይሆንሻል። ወይዘሮ ሀሊማ አበባ ሁሴን። ምን ልታዘዝ? የተከበርሽ የኔ ብቸኛው ውድዋ ልጄ። ምንም አያስፈልገኝም እማዬ። የመጣሁት እኮ የቤታችን በራፍ አልዘጋም ብሎኝ ነው። እሱ ልነግርሽ ብዬ ነው። እሺ ዘጋዋለሁ ልጄ። ግን የትራንስፖርት አለሽ? አዎ አለኝ። አትዋሽ ልጄ። እስኪ አይኔን እያየሽ አውሪ። የምር ሀሊማ? እንዳትጨርሹ። ምን አጠፋው ደግሞ? ስንቴ ነው የምነግርሽ በእኔ አትማይ ብዬ። አንድ የፈጠረን ጀሊሉ እያለ። እሺ እማዬ ስለምወድሽ እኮ ነው። ቢሆንም ከአንድ አላህ ሌላ በሌላ መማል የተከለከለ ነው። እሺ ያው ትራንስፖርት አለኝ። አየሽዋ? ቢስሚላህ ብዙ ብር አለሽ፣ ሀብታም ሆነሽልኛል ለካ። እማዬ ታሾፊብኛለሽ። እኔ እኮ በዚህ እድሜ አንቺን ከማስቸግር ብዬ ነው። ዝም በይ። የምን እድሜ ነው የምትይኝ? የኔ ልጅ እኮ ገና አንድ ፍሬ ልጅ ነሽ። ደግሞ ስለማ ብዬ ነው የምሰራው? ለአንቺ እኮ ነው ሀያቴ። ወይ ወይዘሮ ሀሊማ ለእኔ ብለሽ እንደማትኖር ያውቃሉ። ዝም ብለሽ በተስፋ አትኑሪ። እውነቱን ስነግርሽማ ዝግብኝ። ቆይ ምን አይነት ፍጥረት ነው? ከእናት እናት የለኝ፣ ከፍቅረኛ ፍቅረኛ የለኝ፣ ከጓደኛው ጓደኛ የለኝ። ጆሮዬ ነው። ኧረ መከካድ፣ ኧረ መከካድ። በአካል ካድኩኝ። ከዚህ በላይ በአይኔ ማነው በጆሮ እየሰማው? እሱማ ብያለሁ። አንተ እኮ ጓደኛ አይደል ወንድሜ እኮ ነው። ኧረ ሞቀኝ፣ ኧረ ሞቀኝ። አካውንት ላክ። ለምን ማለት ለዚህ ደስታ እንኳን ገንዘብ ሌላ የሚገባሽ አልኩ።
ወላሂ አንተ ባትኖር ግን ማን ያዝናናኝ ነበር? አያት እድሜዋ ረጅም ነው። ስናነሳ ደወለች። ማናግራት? በቃ አላወራትም። በቃ አታካብደዋን ያናግራታል። ትጣላኛለህ። አንተም ቢሆን እንዳታወራት። ማለት የተፈጠረ ችግር አለ? ኧረ የለም ስራ ላይ ሆኖ ሳያውቃት ይሆናል። አይ ጥሩ። ግን ያንን አዳዲስ ኮምፕሊቶቹን የመረጥሽው ለማን ነው? ለወንድሜ ወይም ለማማ ሀሊማ አይደለሽም? እና ለማን ነው? ለወደፊቱ ባሌ ለልጆቼ አባት ለካሚል ነው። ወይ ለሱማ ከሆነ ባልሽኛ ጋር አልሸጥልሽም ነበር። እሱ እኮ የሀብታም ልጅ ነው። አይ ጓደኛዬ፣ ካሚል እኮ ስም ብቻ ነው ያተረፈው፣ የሀብታም ልጅ። እንዴት? ቤተሰቦቹ ጥሩ ህይወት እንደሚኖሩ የነገርሽኝ እኮ አንቺ ነበርሽ ጓደኛዬ። አዎ ብዬሽ ነበረ፣ ግን እሱ ሙልጭ ያለ ድሃ ነው። ይቅርታና በዚህ ኑሮ ድሃ ፍቅረኛ መያዝ ግን አይከብድም ጓደኛዬ? አይከብድም ጓደኛዬ፣ እሱንም አምኜበት ነው የገባሁት። ግን ኑሮ አንድ ነገር ላስታውስሽ፣ የድሮ ፍቅረኛሽ እኮ ድሃ ነበረ። እና ለምን ተውኩት ጓደኛዬ? ድሃ ስለሆነ እኮ ነው። የምርሽን ነው? ቆይ ግን ቤተሰቦች እኮ አልፈለጉትም አልወደዱትም ብለሽ ነበር የተውሽው። ሞኝ ነሽ። እና ቃል በቃል ድሃ ስለሆንክ አትመጥነኝም እንድለው ነበር የፈለግሽው? ምንም ቢሆን እኮ ለዘመናት የጠበቀኝ ፍቅረኛዬ ነው። እንደዚህ ብዬማ ልቡን አልሰብረውም። ከዚህ የበለጠ ጉዳት አለ? ለስንት ዓመት የጠበቀሽን ፍቅረኛሽን እኮ ነው ለሀብታም ብለሽ አልፈልግህም ያልሽው። አንድ ጥያቄ ልጠይቅሽ? እሺ ጠይቂ። ከገንዘብና ከፍቅር ምን ጥያቄ አለው? እኔ እኮ ሀያት ነኝ። እሱን ፍልስፍናሽን ታየውና የጠየቅኩሽን ብቻ መልሽ። ፍቅር፣ ለእኔ ደግሞ ብር። ብር ገባ ማን? ብር ገባልን እኮ ነው ያልኩ። ምንድነው ዝም የምትለው? ማለቴ ናው ብር ገባልን። የኔ ደስታ ደግሞ ያንተም ደስታ ነው አይደለ? እባክህ ለእኔ ብር ደስታ ይገዛል። በቤተሰብህ እኮ አልፈርድባቸው። ድሮም እንደዚህ እየተፈላሰፍክ ነው ድሃ ሆነ የቀረው። አዎ ድሃ ነኝ። ድህነቴ ደግሞ ሰላም አለ። እሺ የኛ አርስቶትል ገንዘብ ደስታ ይገዛል። ምናምን ነው የሚገዛልህ? ቢገባ አሁንም ደጋግሜ እነግርሃለሁ። ለእኔ ደስታ የሚሰጠኝ የውስጤ ሰላምና ፍቅር ነው። ይኸውልህ ይልቃት ገንዘብ ደስታ ባይገዛልህም ገንዘብ ማጣት ግን ደስታን ይነጥቃል። አሁንም ትዕግስት። እሺ በቃ ጓደኛዬ በኋላ እንገናኛለን። ስራ ያ ረቢ በነብዩ ይሁንብህ። ከልጅ ውጭ ማንም የለኝም። እሷን ጥሩ ደረጃ አድርስልኝ። እንደ ጓደኞቿ አግብታ ተኩላ በልጆች ባርክልኝ። የተሻለ ህይወት ስጥል። ደስታ ይገባታል። እኔ ያጣሁትን ጥሩ ህይወት በሷ አሳየኝ። ያ ረቢ ያ ረቢ። ሄሎ ሄሎ፣ የኔ ቆንጆ የኔ ጣፋጭ እንዴት ነሽ? ሰላም ይበል። ምን ይመስልሻል? የባለፈውን ስራ ብትደግማታ የኔ ቸኮሌ። ሄሎ የዛኔ ሰላም የለችም። የሰላም ልጅ ነኝ። ምን ነው ሰላምዬ? ገና አንድ ፍሬ ልጅ አይደለሽ? እድሜሽን እንዳይባል ገና ሄሎ ብርቅዬ፣ በእናትሽ ይቅርታ። ማነው ፊያሜታ? ይህ ገጠር ስምሽ እኮ እያሰሳል። እናንተ ሴቶች ግን ጥቅት ነው ያላችሁ። አዎ ብርቄ ነሽ። ሽ ብርቄ ለአጎቴ ልጅ
መልሰችው ስጦታ አስተጫወት ምን አቅልሻለሁ እንሻለሽ ያጎቴ ልጅ ምናምን ያጎቴ ልጅማ አንተ ማለት ወንድሜ ያጎቴ ልጅ ሱቱ ክላስ ሚት ወይ ቆይ አሁን ምንሽ ነው ማለትማ እኔ ካስካላሰርክልኝ ድረስ ክላስ ሚት ነው ማለት ቻው መልካም ክላስ በቃ በኋላ እንገናኛለን። አንተ ደግሞ ካሚን ኧረ ነውጣ ሰዓት እየረፈደ ነው። አዲሱ ተገዛቶች ነበር የደረሱት። ማድረግ ስላለ እንዴ ነገ ልበስና ነው ብላኛል ሰለም እና አንተ ደግሞ አትጨቃጨቅ ወይ ጉድ ያለው ምን አለበት ባልሽ ይሄን መኪና ቀያይሯል አይደል? አዎ ምን ታደርጊዋለሽ? እንዳንቺ ፍቅር መርጬ ቢሆንማ ይሄኔ ሳይክሉን ነበር የሚቀያየረው። ለካ ሳይክልም ተወዶ እየቀያየረ እግር መንገድ ነበር የሚወስደኝ። አንቺ ከሰዎች ብዙ ታወሪያለሽ። ወይም ሰውን ማጓደኝ። እሺ ምን ልስማሽ? ደግሞ ምን ልትይ ነው? ብታይ ካሚል ልብሱን ሲለካው እንዴት እንዳማረበት ከሰው አይን ያውጣልኝ። ግርማ ሞገሱን ታይው አልኩሽ። ዛሬ ባይሆን ክላስ ሲመጣ አርጎት ይመጣል ታይዋለሽ። ውይ የእናንተ ፍቅር ደግሞ ቅጣጣ። ሰተር በሉ እንጂ በእስላምም አደብ አይደለም። ወጉንም አይዘሽዋል። ሰላም አለይኩም። ወአለይኩም አሰላም። ሌሊት ደህና ነሽ? እንዴት ነሽ? ደህና። አባቴን ስላስፈታሽልኝ ደግሞ በጣም አመሰግናለሁ። ምን አልሽኝ? አባቴን ስላስፈጠርሽልኝ አመሰግናለሁ። አጠፋው እንዴ? ካጠፋው በጣም ይቅርታ። ኧረ አላጠፋሽም የኔ ልጅ። አባትሽ ግን ደህና ነው? ብዙ ጊዜ ሆነኝ ካየሁ። አዎ ደህና ነው ማማ። ለመሆኑ እናትሽ ማናት? እስቲ ንገሪኝ። እናቴንና አባቴን አላውቃቸውም። ግራ ይግባሽም ማማ። አባቴ ሀሰን አይደለም። ከክፍለ ሀገር አስተምርሻለሁ ብላ ያመጣችኝ ሴትዮ አባራኝ ጎዳና ወጥቼ ነበር። የዛን ቀን ደግሞ ጁምአ ነበርና ሀሰን ከመስጊድ ሲወጣ እኔ ደግሞ እያለቀስኩ ነበር። ከዛ ሀሰን አይቶኝ አይዞሽ ከጎንሽ ነኝ ብሎ ከድህነት ጎኑ እኔን አብሮ ማኖር ጀመረ። አይ ሀሰን ከዚህ ሲመጣ እኮ ልጄ ምንም እንዳይጎላት ብሎ ብር ይሰጠኝ ነበር። ይገርማል። በፍጹም አልጠበቅኩም እንዲሆናል ብዬ። በቃ ነው ያሉት። ግን ማማ አሁን የነገርኩሽን ነገር ሚስጥር አድርጉልኝ። እሱ ከሰማ በጣም ይከፋዋል። ኧረ አልናገርም ልጄ። ብቻ አላህ እድሜና ጤና ይስጠው። አሚን ማማ። ለእርሱም እድሜና ጤና ይስጡት። አንድ ቀን ደግሞ እኔ ራሴን የማስፈጠሩት። አሜን አሜን ልጄ። የተባረክሽ ልጅ። ምንም አያሳስቡት። ቻው በቃ። ለምንድን ነው ታውቁ? ለዝም እነሱ ጋር ተቀላቅለን አናወራ እንዴ? እስቲ ዝም በል። ዝም አልልም። አንቺን ሳላወራሽ አሁን አፌን ራሱ ዝም በል ብለው እሺ አይለኝም። ሄደ ሞዛዛ ስለ ስርዓት ያዝ እንጂ ባለትዳር እኮ ነኝ። እኔ ባለትዳር አይደለሽም። ወጣኝ ዛሬ ደግሞ የተለበሰው ብራንድ ነው እና ልብሱ ብራንድ ቢሆንስ? አስቢ እስኪ ያን ብራንድ ልብስ ለብሽ ውስጤ ሰላም ሳይሆን ሳልረጋጋ፣ በዛ ላይ ኪስ ውስጥ አንድ ብር ሳይኖር የወደፊት ባልሽ መሳለቂያ ሲሆን እስኪ ቆም ብለሽ አስቢው። አዩ እስቲ አትጃጃል። ይሄን ደብዳቤ ቤት ስትገቢ ምን ደብዳቤ ነው? እሱን ቤት ስትገቢ ታነሳለሽ። እሺ ግን አስቀየምኩ ነገር ካለ ይቅርታ። እኔ እኮ እንደዚህ መሆኑ ስለምወድ ነው። አስቀየምሽኝ? አላውቅም ብቻ ፈራሁ። አትፍሪ፣ ወደፊት የልጆች እሺ በኋላ ግን እምቢ እንዳትለኝ። አንቺ ጠይቀሽኝ እኔ ምን እምቢ ብዬሽ? ነገ የገዛሁልህን ልብስ ታደርግና አስጨርሰኝ። እሺ ልብስህን ታደርግና ከማየ 1000 ብር ተበድሮ ይሰጣል። 1000 ብር?
ባሰጪኝ ይቅርሽ። የሀብታም ቆጥቋጣ። እሺ አትጩብኝ፣ በቃ ጨምርልሃለሁ። እነዚህ ልጆች ከተገናኙ የሚፋቱ አይደሉም። እኔ ባለ ትዳር ነኝ፣ በጊዜ ይሄዳል። አዎ ያንቺን ትዳር ከሚፈታ አንቺ ጋይስ መቀላቀል ይቻላል። ተቀላቀልኩ እንዴ ፋሲል ኑራስ? ኑራ ልጅ ልታጠባ ማነው ሰላም ልበላችሁ ብዬ እኮ ነው። ለባሌ እራት እሰራለሁ ብላ ሄደች። ሰራተኛ ይላል አላስ ግን ከሷ ውጭ የተሰራውን ምግብ ንክች ያደርግላት። ምን ያስቃል? እኔም እኮ ከፋሚሊ ጋር ስንጋባ እኔ ከምሰራው ውጭ ምግብ አይበላም። ይሄ እናንተ ፍቅር እኮ ዛራና ቻንድራን ሆነ። ግን ምን ዋጋ አለው? ተግባር ላይ ዜሮ። አትነካኩ፣ አትሰሳሙ። አንተ ሁለተኛ እንደዛ አይነት ቃል እንዳትጠቀም። በሃይማኖታችን መሳሳምም ሆነ መነካካት ከኒካህ በፊት አይፈቀድም። በሩኒ እማዬ ሽንኩርቱን በመክተፍ ላግዝሽ እንዴ? ችግር የለውም ልጄ። አንቺ ከክላሱ ለሽ አይደል የመጣሽው? እረፍት አርጊ። ባይሆን የዛሬውን ብርድ አልቻልኩትም። ጃኬትሽን ስጪ። እንደው አንቺ እንደ ገንዘብ ኪስሽ ውስጥ ወረቀት ትሞያለሽ? ይህ ምን ደብዳቤ ነው? ምን